እንደዚህ አይነት ሁኔታ ነው ያለው ዛሬም። በልበርታ ይሻበት እሺ አመሰግናለሁ። እንደው ረጋ ብሎ ነው እንደ ሰላምታ እየሰጠ መጣው። ምንም አይነት በቃ እንዴት መምህር ግርማ ጋር እየተከታተልኩኝ እርኩስ መንፈስ መቆጣጠር እንዴት ያቅተኛል የሚል ስሜት ውስጤ ቢያድርም ግን ጸጋ መንፈስ ቅዱስ ከኔ ጋር እንዲሆን ስለ ስጋው ደግሞ ያለኝ አመለካከት ሰፋ እንዲል እሱ ላይ ነበር ትልቁ ትኩረቴ። መጀመሪያ እግዚአብሔር ማመስገን ብዙዎች ስጋው ደግሞ የሚቀበሉት አጋንንት እንዲወጣላቸው ይሄንን ምናልባት ቢቀበል ሊወጣ ይችላል ብለው ነው። እኔ ግን ዘላለማዊ ሕይወት እንዳገኝ ብዬ ለመጀመሪያ ጊዜ ገብቶኝ ስጋው ሳይገባቸውና ሳይገባቸው ነው ስጋው ደግሞ ብዙ ጊዜ ሰዎች እንዲቀበሉ የሚገፋፋቸው መንፈሱ። እኔ ደግሞ ገብቶኝና ተገብቶኝ እንቀበል እፈልጋለሁ ብዙ ጊዜ እና መጀመሪያ ስጋው ደግሞ የምቀበለው የሥላሴን ልጅነት ዳግም በፍቅር እንዳገኘው ነው እንጂ አጋንንቱ እንዲወጣልኝ ብዬ አልነበረም። ከተመቻችሁ ተቀመጡ ሰጣችኋለሁ። ዶሮ ወጥም ከሆነ አልጫም ከሆነ ችግር የለውም ጧት ጧት እንገናኛለን እያልኩኝ እሰግዳለሁ። ለእያንዳንዱ ለስግደቴ ስም ሰጥቻለሁ፣ ለመቁጠሪያው ስም ሰጥቻለሁ።